ሁለቱንም አለቃቸው እገላችኋለሁ። መቼን ገጠር አልወደድካትም ነው? እኔም ባየበት አይነ እሷ እንዴት እሷንም እጫወትባታለሁ እነሱንም እጫወትባቸዋለሁ። በእናትህ ልኳን አሳይክልኝ፣ ደረጃዋን ተወጣ። አታስቢ፣ አሳይሻለሁ። ድሮም እኮ ምንድነሽ እንደምትለኝ አውቄ ነበር። ለዚህ እኮ ነው የምወድ። ሰላም የእንግዳ ድራማ ተከታታዮች፣ እንግዳ ድራማ ቁጥር 45 ላይ ኑንያት በዛ በሚያስቀው ፊቷ ወደ ቤት ስትመለስ ሄሉን ሳሎን ተቀምጣ አገኘቻት። ሄሉን ፊቷን አይታ በደንብ አርጋ ሳቀችባት። ኑንያትን በሄሉ መሳቅ እጅግ ተደናገጠችና ቀጥታ ወደ እህቷ ክፍል ወደ መሲ ጋር ሄደች። መሲም ገና ፊቷን ስታይ በጣም ሳቀችባት። ለምንድነው ሰው ሁሉ የሚስቅብኝ ብላ ስትጠይቅ ለመሆኑ ፊትሽን አይተሽዋል? ማን ነው እንደዚህ ያደረገሽ ብላ ስትጠይቃት ሄልሹ ሜካፕ እንደሰራችላትና ወደ ውጪ ተዝናንታ እንደተመለሰች ነገረቻት። መሲም ፊትሽን እስኪ በመስታወት ተጫወተችብሽ፣ ለዚህ እኮ ነው አትመኛት የምልሽ አለቻት። ኑንያትም ፊቷን በመስታወት ስታይ በጣም አፈረች፣ በጣም ተናደደች። ሄልሹንም እንደምትበቀላት ለራሷ ቃል ገባች። መሲም ብቻውን ቁጭ ብላ ስታስብ እናትየው መጣችና አጠገባ ቁጭ አለች። ምንድነው ልጄ እንደዚህ የምታስቢው ብላ ስትጠይቃት እናቴ የሚነግርሽ ነገር አለ አለቻት። እናትየውም እስቲ ንገሪኝ ምንድነው ያሰብሽው ነገር ብላ ስትላት ከዚህ ቤት መልቀቅ እፈልጋለሁ አለቻት። እናትየውም የኔ ልጅ ባክሽን ብላ ብትለምናትም መሲ ሀሳቧን መቀየር እንደማትፈልግ ነገረቻት። እንግዲያውስ አንቺ እንግዲህ ሀሳብሽን ማትቀይሪ ከሆነ ዝም ብለሽ አትውጪ፣ መጀመሪያ እዚህ ሆነሽ ነገሮችን አመቻቺ፣ ከዛ በኋላ ትወጫለሽ አለቻት። ከዛም መሲ ሀሳብ መጣላትና ሮጣ ሄሉ ጋር ሄደችና ትምህርቴን መቀጠል እፈልጋለሁ አለቻት። ሄሉም የቤቱን ስራ ማን ሊሰራልሽ ነው? ይልቅ አንቺ ሳትሆኚ ታናሽሽ ኑንያት ናት መማር ያለባት ብላ ግግም አለችባት። በሌላ በኩል ኑንያትና ቤሉል ውጭ ወጥተው ሊነጋገሩ ቀጠሮ ይዞ ሳለ በመሃልም ለቤሉል ስልክ ይደወላል። ሄሎ የአባትን ገዳይ ማግኘት ትፈልጋለህ? የምትፈልግ ከሆነ እኛ በምንደወልልህ ስልክ መሰረት ትመጣለህ፣ ማንንም ሳታስከትል፣ ብታስከትል ግን ችግር ይፈጠራል ብሎ አስፈራሩት። ቤሉልም እንዴት ላምናችሁ እችላለሁ? ወጥመድ ቢሆንስ ይላቸዋል። ደዋዩም መልሶ የዚያን ቀን አባቱ የለበሰውን የልብስ ቀለም ይነግረዋል። ቤሉልም አምኗቸው ወደ ቦታው ያመራል። ኑኑ ይደውልልኛል የቀጠሮ ሰዓት ላይ እንገናኛለን ብላ ብትጠብቀውም እሱ ግን የአባቱን ገዳዮች ለማግኘት ይሄዳል። ውድ ቤተሰቦች ትክክለኛ የአባቱን ገዳይ ሊነግሩት ነው ወይስ ወጥመድ ነው? አዶኒ ቤሉልን ዳግመኛ ሊያግተው ይሆን ወይስ የጆይ ወጥመድ ብቻ? እኔ እንደሚመስለኝ ወጥመድ ይመስለኛል። ኑንያትም ከቤሉል ጋር ለመገናኘት ከቤት ወጥታለች። ወደ ቤተሰቦች ኑንያትና ቤሉል ተገናኝተው ተነጋግረው ችግራቸውን ፈተው አንድ ይሆናሉ ወይስ ሁለቱም ይታገታሉ? በክፍል 46 ላይ የምናይ ይሆናል ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ሰብስክራይብ፣ ሼር፣ ኮመንት አይለየኝ። አመሰግናለሁ። በክፍል 46 ላይ እንገናኛለን።